ፀጉራችሁ አላደግ ላላችሁ ፀጉራችሁ እንዲሁም እየተነቃቀለ ላስቸገራችሁ የሳሳ ፀጉር ያላችሁ እንግዲህ ዛሬ በጣም ለፀጉራችን ዘርፈ ብዙ ያለው የቀይ ሽንኩርት ልጣጭ እንዲሁም ደግሞ የሮዝመሪ እና የቅርንፉድ ውሃ አሰራር ይዤላችሁ ቀርብ ያለው ማለት ነው። ይህን ቪዲዮ እስከ መጨረሻው ይከታተሉ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ስለ ቅርንፉድ እንዲሁም ደግሞ ሮዝመሪ እና የቀይ ሽንኩርት ልጣጭ ጥቅሞችንም እንዲሁም ደግሞ አሰራሩን ይዤላችሁ ቀርብ ያለው ማለት ነው። የሚያስፈልገን ነገሮች 3 ግብአቶች ናቸው። አንድ የሮዝመሪ፣ 2 ደግሞ የቀይ ሽንኩርት ልጣጭ እና አንድ ደግሞ ባለዘርፈ ብዙ ጥቅም ያለው ቅርንፉድ ነው ማለት ነው። የእነዚህ ውህዶችን ይዤላችሁ ቀርብ ያለ ማለት ነው። ለፀጉር እድገት እንዲሁም ደግሞ ፀጉራችን ለሚረግፍ ለሚነቃቀል ለሳሳብን እጅግ በጣም ብዙ ጥቅም አለው ማለት ነው። እንግዲህ የሽንኩርት ልጣጭ ውሃ በጣም የፀጉር እድገትን ያበረታታል፣ የፀጉር መርገፍን ይቀንሳል። እንዲሁም ደግሞ ከፍተኛ ሰልቨር እና አንቲ ኦክሲደንት ዘይት ስላለው የራስ ቆዳን ጤናን ይጠብቃል ማለት ነው። እና ብዙዎቹ እንደውም ነጮቹ ብዙዎቹ ይጠቀሙታል ማለት ነው። ወደ የውጭ ዜጎች ብዙ ጊዜ ይጠቀሙታል ማለት ነው። የሽንኩርት ልጣጭን አይጥሉትም ማለት ነው። እኛ እንግዲህ በብዙዎቻችን እንጥለዋለን ማለት ነው። እና ተጠቀሙት። የቀይ ሽንኩርት ልጣጭ በፍጹም እንዳትጥሉ፣ በጣም ብዙ ጥቅም ነው ያለው ለፀጉራችን ማለት ነው። እንዲሁም ደግሞ ቅርንፉድም ያስፈልገናል፣ የሮዝመሪም ያስፈልጋል ማለት ነው። እንግዲህ ሰልፈር የኮላጅን ምርትን ለማነቃቃት ይረዳል ማለት ነው። ይህም የፎላክለስን ያጠናክራል። በአጠቃላይ እንደ የራስ ቆዳ መታጠብ በየሳምንቱ አንድ ጊዜ ወይም ደግሞ በ2 ሳምንት አንድ ጊዜ መጠቀም ትችላላችሁ ማለት ነው። እናም የሶስቱ ድብልቅ እንግዲህ ፀጉሩን አንጸባራቂ ያደርገዋል፣ ፀጉር ያጠነክራል፣ ድርቀትን መቆጣጠር እንዲሁም ደግሞ የፀጉር መርገፍን ይከላከላል፣ ፈጣን የፀጉር እድገት ይሰጠናል። የሽንኩርት ልጣጭም የሶስቱም ለፀጉርና የራስ ቆዳ ጤና ፎረፎርን ይቆጣጠርና እንዲሁም ደግሞ የፀጉር ዛላን ማጠናከር ይረዳናል። እንዲሁም ደግሞ የፀጉር መርገፍን ይቀንሳል፣ ፈጣን የፀጉር እድገት ያመጣል። እንግዲህ የሶስቱም ድብልቅ ውህዶችን እንዴት መስራት እንደምንችል ነግራችኋለሁ ማለት ነው። እንግዲህ የሽንኩርት ልጣጭ እንዲሁም ደግሞ የሽንኩርቱን ፈጭታችሁ መጠቀም ትችላላችሁ። ግን ልጣጩን ደግሞ ከምትጥሉት ከሮዝመሪ እና ከቅርንፉድ ጋር አድርጋችሁ አብራችሁ አዋህዳችሁ መስራት ትችላላችሁ ማለት ነው። በጣም ነው የሚያምረው፣ ሽታው ምኑ ከለሩ በጣም ያምራል ማለት ነው። እንግዲህ ሶስቶችን እቀላቀላቸዋለሁ፣ የሽንኩርት ልጣጭ፣ ቅርንፉድ፣ ሌላው ደግሞ ቀረፋ እጅግ በጣም ብዙ ጥቅም አለው ለፀጉር ማለት ነው። አንድ ቀረፋ አነስ ያለች ቀረፋ አድርጌያለሁ ማለት ነው። ስለዚህ መጀመሪያ እናጥበዋለን ማለት ነው። የሽንኩርት ልጣጩን እና ቀረፋውን ለቅለቅ እናደርገዋለን በውሃ ማለት ነው። ስለዚህ እናንተ እንደሚበቃችሁ አድርጋችሁ፣ አሁን እኔ ለምሳሌ ለሳምንት ለ2 ሳምንት እጠቀማለሁ። ውሃውን አፍልቼ በትልቅ ሃይላንድ አስቀምጠዋለሁ ማለት ነው። ፍሪጅ ያላችሁ ፍሪጅ ማስቀመጥ ትችላላችሁ። ፍሪጅ ከሌለ ደግሞ ውጭ ላይ ማድረግ ትችላላችሁ ማለት ነው። በተለይ ቀዝቃዛ ቦታ ስለሆነ የቅርንፉዱ ሽታ የሮዝመሪው ሽታ ምንም እንትን አይለውጠውም ማለት ነው። ምንም ደግሞ ሳይድ ኢንፌክትም የለውም ማለት ነው። ስለዚህ ፀጉራችሁን በደንብ ተንከባከቡት። ይህን ደግሞ እኔ አሁን የምጠቀመው ከታጠብኩ በኋላ ነው እኔ የተጠቀምኩት ማለት ነው። ስለዚህ እናንተም ከመታጠባችሁ በፊት ይሁን ሳትታጠቡም በፊት ይሁን ማድረግ ትችላላችሁ ማለት ነው። እኔ ግን ከታጠብኩ በኋላ ኮንዲሽነር ከተጠቀምኩ በኋላ ነው የምጠቀመው ማለት ነው። እንደምታዩት እንግዲህ የሽንኩርቱን ልጣጭ እንደዚህ አጠብ አድርገዋለሁ ማለት ነው። ምክንያቱም አንዳንድ ቆሻሻዎች ሊኖሩ ስለሚችሉ አቧራ ምናምን አጥቤ ነው የምጠቀመው። እና ስታደርጉ በውሃ ለቅለቅ ማድረግ አለባችሁ ማለት ነው። መልካም እንግዲህ የእያንዳንዳቸው ጥቅም አላቸው ማለት ነው። የቅርንፉድ የሚሆን የሮዝመሪ የሚሆን እንዲሁም ደግሞ የሽንኩርት ልጣጭ የሚሆን የሮዝመሪ እንግዲህ ለፀጉር እድገት ያበረታታል፣ የፀጉር መሸብሸብን እንዲሁም ደግሞ የደም ዝውውርን በማሳደግ የራስ ቆዳን ጤናን
ያሻሽላል ማለት ነው። እንዲሁም ደግሞ ተፈጥሯዊ በንጥረ ነገር የበለጸገ ስፕሬይ ፀጉርን ለማጠንከር እና ብሩህነትን ለመጨመር በየቀኑ የራስ ቆዳ ላይ ሊተገበር ይችላል ማለት ነው። እንዲሁም ደግሞ እናንተ በፈለጋችሁት ፀጉራችን ቁጥርጥርም ተሰራችሁት እንዲሁም ደግሞ ማንኛውንም ስታይል አድርጋችሁ ተሰርታችሁ በመርጫ መርጨት ትችላላችሁ ማለት ነው። መርጫ ያላችሁ ወይም ደግሞ ከገበያ መግዛት ትችላላችሁ ማለት ነው። ስፕሬይ መርጫ አለ። እሱን ሁልጊዜ የፀጉር ቆዳችሁን መርጨት ትችላላችሁ ማለት ነው። ማሳጅ እያደረጋችሁ አለመታጠብም ትችላላችሁ ማለት ነው። እኔ እንደዛ ነው የምጠቀመው ማለት ነው። ሌላው ደግሞ አንደኛው የቅርንፉድ ውሃ ማለት ነው። እንግዲህ ቅርንፉድ እጅግ በጣም ለፀጉር እድገት፣ ለተለያዩ ነገሮች እጅግ በጣም ብዙ ጥቅም አለው። የፀጉር መርገፍን እንዲሁም ደግሞ የራስ ቆዳን ዝውውርን በመጨመር አንቲኦክሲደንቶችን በማቅረብ ይረዳል ማለት ነው። እና ሌላው ደግሞ ፀጉራችን ጠንካራና አንጸባራቂነት ይጨምራል። አዘውትሮ በመጠቀም ደግሞ ፀጉራችን ያማረ እንዲሁም ደግሞ ወፍራምና ዛላው ያማረ እንዲሆን ያደርግልናል ማለት ነው። ዛላው እንዲወፍር ያደርግልናል። እንዲሁም ደግሞ ሽበትን ይከላከላል ማለት ነው። እንግዲህ ሽበት በብዙዎቻችን በጣም እያስቸገረ ያለው ነው እና ሽበት እንግዲህ በአንድ ጊዜ የሚጠፋ አይደለም ማለት። ስለዚህ አዘውትረን በመጠቀም ደግሞ ሽበትን ልንገታ እንችላለን ማለት ነው። ቅርንፉድ ከፍተኛ የዩጂኖል ይዘት በውስጡ ስላለ ሽበትን ለመከላከል ይረዳል ማለት ነው። ስለዚህ ብዙ ጥቅሞች አሉ። እያንዳንዱ ጥቅሞች ስላሉ ከሶስቱም የምናገኛቸው ብዙ በርካታ ጥቅሞች አሉ ለፀጉራችን እድገት ለሁሉም ማለት ነው። ስለዚህ እንደምታዩ እንደሚበቃኝ ሁሉንም ቀላቅዬ አድርገዋለሁኝ ማለት ነው። ሶስቱንም ግብአቶች ቀረፋ ለሽታው ትንሽ አድርጌበታለሁ ማለት ነው። በእርግጥ ቅርንፉድም ሽታው በጣም ያምራል፣ ግን ደግሞ ቀረፋም ደግሞ የራሱ ጥቅም ስላለው አንድ ትንሽዬ አድርጌ በታለሁ ማለት ነው። ስለዚህ እኔ እንደሚበቃኝ መጠን ለሳምንት ለ2 ሳምንት እንዲይዘኝ፣ ምክንያቱም ፀጉሬን ቁጥርጥር ተሰርቼ ሁልጊዜ ማሳጅ አድርግበታለሁ ማለት ነው። ሳልታጠብ ከመታጠቤ በኋላ ማለት ነው። ፀጉሬን በሻምፖ በኮንዲሽነር ከታጠብኩ በኋላ በርጥቡ መሀል አናቴ ላይ አፈስበታለሁ፣ የፀጉር ቆዳዬ ላይ ማለት ነው። ማሳጅ አረጋለሁ። ከዛ ቁጥርጥር ለ2 ለ3 ለ4 እሰራለሁኝ። ይህንን ውሃውን እቀባዋለሁ ማለት ነው። በ3 ቀን አንዴ፣ በሳምንት አንዴ፣ በቀንም ማድረግ ትችላላችሁ፣ ችግር የለም ማለት ነው። ይሄ ምንም ሳይድ ኢንፌክት የለውም ማለት ነው። ተፈጥሯዊም ስለሆነ ምንም የሚያደርገው ነገር የለም። እንዲሁም ፀጉራችን ተሎ እንዲያድግ ያደርግልናል። እንዲሁም ደግሞ የፀጉር ቆዳችን የደም ዝውውር እንዲዘዋወር ያደርግልናል ማለት ነው። እንደምታዩት እኔ በሚገባ በመጠን አድርጌ ነው እንትን ያልኩት። እናንተ እንደሚበቃችሁ መጠን አድርጋችሁ እንትን ማለት ትችላላችሁ ማለት ነው። ከዛ እሳት ላይ ቀስ ባለ ውሃ ጥደዋለሁ ይሄ ማለት ነው። እንደምታዩት በጣም ብዙ መንተክተክ የለበትም። በጣም ያማረ ከለር ነው የሚሰጠው ማለት እንደዚህ አማስሏለሁ። እንደምታዩት ያማረ ከለር ሰጥቶኛል ማለት ነው። ሽታው በጣም ነው የሚጣፍጠው። በጣም መጥፎ ሽታም አይደለም፣ ምክንያቱም ቅርንፉድም አለ፣ ሮዝመሩም አለ፣ ቀረፋውም አለ። የሽንኩርት ልጣጩ ብዙ ሽታ የለውም፣ ብዙ እንትን የሚል አይደለም ማለት ነው። እና ጎግል ላይ ገብታችሁ ማየት ትችላላችሁ የቅርንፉድ ለፀጉር ምን ያህል ጥቅም እንዳለው፣ የሮዝመሪ ውሃ ለፀጉር ምን ያህል ጥቅም እንዳለው፣ እንዲሁም ደግሞ የሽንኩርት ልጣጭ ውሃ ምን ያህል ጥቅም እንዳለው ጎግል ላይ ሰርች አድርጋችሁ ማየት ትችላላችሁ ማለት ነው። እንደምታዩት እንግዲህ አንድ ጆግ አውጥቻለሁኝ። በዚህ በሁለቱም ሃይላንድ ሞልቼ ነው የማስቀምጠው ማለት ነው። ትንሽ ትንሽ እያረኩ ነው እየቆጠብኩ የምጠቀመው፣ ምክንያቱም ሁልጊዜ አልጠቀምም ወይም ደግሞ ሁልጊዜ አላፈላም። ሽታው ምንም የሚያበላሸውም ነገር ስለሌለ አስቀምጬ ትንሽ ትንሽ እያረኩ የፀጉር ዛላይንም ይሁን የፀጉር ቆዳይንም ይሁን በደንብ አድርጌ ነው የሚቀባው። ይሄንን ተጠቀሙት፣ ለ1 ወር ለ2 ወር ተጠቀሙት። ይሄንን ማለት ነው እጅግ በጣም ለፀጉር በጣም ያማረ ነው የሚሆን። ፀጉራችን እድገት ያፋጥናል። በጣም ብዙ ጥቅም አለው። እንግዲህ የተጠቀማችሁ ደግሞ ተጠቅማችሁ ለውጥ ያመጣችሁ ደግሞ በኮመንት ላይ ጻፉልኝ፣ ኮመንት አስቀምጡልኝ ማለት ነው። እንደምታዩት እንግዲህ ይሄ መጀመሪያ በሻምፖ ታጠብኩ፣ በሚስማማኝ ኮንዲሽነር ተጠቅሜ ያለው ከኮንዲሽነር በኋላ ነው ፀጉሬ ላይ ያፈሰስኩበት ማለት ነው። እና እስከ ዛላው ድረስ ነው በደንብ አድርጌ
የቀባሁት ማለት። ስለዚህ እናንተም እንደዚህ እያደረጋችሁ ተጠቀሙ። የሽንኩርት ልጣጭ በፍጹም አትጣሉ ማለት ነው። ብቻውንም ማድረግ ትችላላችሁ፣ ከቅርንፉድ ብቻ ማድረግ ትችላላችሁ፣ ከሮዝመሪ ጋር ማድረግ ትችላላችሁ። እንደተመቻችሁ አድርጉ ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። የምታበረታቱ ደግሞ ሁሌ ቪዲዮን የምታይሉ ደግሞ በጣም አመሰግናለሁ። ፈጣሪ ያክብርልኝ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን ማለት ነው። አመሰግናለሁ። ባይ